እሺ ሰላም እንዴት ናችሁ ተማሪዎች? ዛሬ የምናየው የስምንተኛ ክፍል ጀነራል ሳይንስ ዩኒት 5 የመጀመሪያውን ክፍል ይሆናል። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉ ላይክ እና ሼር ሳብስክራይብ በማድረግ አዳዲስ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ሌትስ ኮንቲኒው። ዩኒት 5 ኢኮሲስተም ኤንድ ኮንዘርቬሽን ኦፍ ናቹራል ሪሶርስ ስርዓተ ምህዳርና የተፈጥሮ ሀብት አጠባበቅ የሚል ሁለት ቶፒኮች አሉት። from this topic or from this unit there are some learning outcomes. At the end of this unit you will be able to define ecosystem and components of ecosystem. ኢኮሲስተምን ትተረጉማላችሁ እና የኢኮሲስተም አካላትን ዲፋይን ታደርጋላችሁ ወይም ትተረጉማላችሁ። አይዴንቲፋይ ኤንድ ዲስክራይብ ዘ ታይፕስ ኦፍ ባዮሎጂካል ኢንተራክሽን ኦፍ ኦርጋኒዝምስ ኢን አን ኢኮሲስተም። በስርዓተ ምህዳር ውስጥ የዛ አካላትን ዝምድና ታብራራላችሁ። ስለዚህ አውትካሞቹ እነዚህ ናቸው። አሁን ኢንትሮዳክሽን ላይ እንጀምር። ኢንትሮዳክሽን ኢንቫይሮንመንትስ አር ኤ ፕሌስ ዌር ኦርጋኒዝምስ አር ፋውንድ። አካባቢ ማለት ዛ አካላት የሚኖሩበት ቦታ ማለት ነው። in this unit you will learn about ecosystem and their components and also the types of interaction in that ecosystem ነው የምናይ ማለት ነው። ዝምድናቸው ደግሞ ምንድን ነው? የስርዓተ ምህዳር አካላት ዝምድናቸው so ecosystems are the place which contains both biotic and non-biotic or abiotic components. ሁለት አካላት አሉ በዚህ በስርዓተ ምህዳር ውስጥ። መጀመሪያው ህይወት ያላቸው ነገሮች ባዮቲክ ኦር ሊቪንግ ቲንግስ ነው። ሁለተኛው አባዮቲክ ኮምፖነንትስ ኦር ነን ሊቪንግ ኦር ፊዚካል ኮምፖነንትስ እያልን እንጠራቸዋለን። ኢን ኢኮሲስተምስ ዜር አር ኢንተራክሽንስ ቢትዊን ኦርጋኒዝምስ ኤንድ ዜር ኢንቫይሮንመንት። በስርዓተ ምህዳር ውስጥ እዛ አካላትና አካባቢያቸው ጋር ያላቸውን ዝምድና እንመለከታለን፣ እናያለን። 5.1.1 ዴፊኒሽን ኤንድ ኮምፖነንትስ ኦፍ ኢኮሲስተም ነው። በስርዓተ ምህዳር ወይም በስነ ምህዳር ውስጥ ያሉ አካላት እና ዴፊኒሽናቸው ወይም ትርጉማቸውን እንመለከታለን። ኢንቫይሮንመንት ኢዝ ዘ ሰም ኦፍ ኦል ሊቪንግ ኤንድ ነን ሊቪንግ ኦር ባዮቲክ ኮምፖነንትስ ኢን ኤ ጊቨን ሃቢታት። አካባቢ ማለት ምንድን ነው? ህይወት ያላቸው እና ህይወት የሌላቸው ነገሮች የሚኖሩበትን አካባቢ ድምር ውጤት ነው ማለት ነው። ስለዚህ ኢንቫይሮንመንት አካባቢ ማለት ህይወት ያላቸው እና ህይወት የሌላቸው ነገሮች በአንድነት የሚኖሩበት ስፍራ ወይም ቦታ ነው። ኢኮሲስተም ካን ቢ አፌክትድ ባይ ሊቪንግ ባዮቲክ ኤንድ ነን ሊቪንግ ቲንግስ ኦር ፊዚካል ኮምፖነንትስ አባዮቲክ ኦፍ አን ኢንቫይሮንመንት። ስለዚህ አፌክት የሚደረጉት ህይወት ባላቸው ነገሮች፣ ህይወት በሌላቸው ነገሮች አካባቢ ኢኮሲስተም አፌክት ይደረጋል ማለት ነው። ወይም ደግሞ ተጽዕኖ ያሳድራሉ። እነዚህ ህይወት ያላቸው እና ህይወት የሌላቸው ነገሮች በስነ ምህዳር ውስጥ ተጽዕኖ ያሳድራሉ ማለት ነው። there are an ecosystem has two major components biotic and abiotic component። ስለዚህ the major components of ecosystem are biotic and abiotic component። አንደኛው biotic components ስንመለከት the components include all living organisms living in a particular ecosystem like plant, animal and bacteria, algae etc are a biotic component of the environment or the ecosystem ብለን እንጠራለን ማለት ነው። ቀጣዩ ምንድነው? types of biological interaction። these biotic components or living things have its own interaction on the ecosystem. each organism is a part of other organisms environment thus they interact in various ways። በተለያዩ ምክንያቶች ኢንተራክት ያደርጋሉ፣ ዝምድና አላቸው። this interaction of organism can be intraspecific or interspecific። ኢንትራስፔሲፊክ ማለት በተመሳሳይ ዝርያ ውስጥ ያሉ
ኦርጋኒዝሞች ያላቸው ዝምድና፣ ኢንተርስፔሲፊክ ማለት ደግሞ በተለያዩ ግሩፖች ውስጥ ዲፈረንት ግሩፕ ኦፍ ስፒሸስ ዛት ኢንተራክትስ ዊዝ ኢች አዘር ማለት ነው። ስለዚህ ሁለት አይነት ናቸው፣ ኢንትራስፔሲፊክ ኤንድ ኢንተርስፔሲፊክ። ስለዚህ what is ecosystem? Define different types of living organisms can be interact one another with any living things in their habitat for the purpose of survival። ስለዚህ ኢኮሲስተም ማለት ምንድን ነው? የተለያዩ ህይወት ያላቸው ኦርጋኒዝሞች ለመኖር ህይወት ከሌላቸው ነገሮች ጋር የሚያደርጉት መፋተግ፣ የሚያደርጉት ሂደት፣ የሚያደርጉት አጠቃላይ ውህደት ይሄ ምን ይባላል? ኢኮ ሲስተም ይባላል ማለት ነው። ዘ ኢንተራክሽን አር ስተዲድ ባይ ሳይንስ ኮልድ ኢኮሎጂ። ስለዚህ በዚህ ኢንተራክሽን ይሄን ኢንተራክሽን የሚያጠናው ሳይንስ ኢኮሎጂ እየተባለ ይጠራል ማለት ነው። ኢኮሲስተም ኢንቮልቭስ ኦል ኦርጋኒዝምስ ኢን ዘ ጊቨን ሃቢታት ኤንድ ዜር ኢንተራክሽንስ ቢትዊን ዘ ፊዚካል ኢንቫይሮንመንት ማለት ነው። ኢኮሲስተም ማለት ሁሉም ኦርጋኒዝሞች በመኖሪያ ቦታቸው ከፊዚካል ወይም ከነን ሊቪንግ ቲንግስ ጋር የሚያደርጉት ዝምድና ማለት ነው። ሜን ሊቪንግ ኮምፖነንት the main physical component that are vital for all forms of living organism are water, sunlight, air, temperature and others። እነዚህ በሙሉ ምንድን ናቸው? ህይወት ላላቸው ነገሮች መሰረታዊ የሆኑ ነገሮች ናቸው ማለት ነው። መሰረታዊ የሆኑ ነገሮች። ኢንትራስፔሲፊክ ወደሚለው ስንመጣ ኢንትራስፔሲፊክ ኢንተራክሽን ማለት ዚስ ታይፕ ኦፍ ኢንተራክሽን ኦከር ቢትዊን ዘ ሴም ስፒሽስ በተመሳሳይ ዝርያ ባላቸው ኦርጋኒዝሞች ነው ይሄ የሚካሄደው። ዚስ ሜይ ቢ ፎር ኮምፒቴሽን ፎር ፉድ ኮምፒቴሽን ምግብ ለማግኘት ቴርሼል ኤንድ ፎር ፋይንዲንግ ሜት ጓደኛ ለማግኘት ኤንድ ኤግዛምፕል ላዮን ኤንድ ላዮን በርድስ ዊዝ በርድስ ፎር ፉድ ላዮን እና ላዮን አንበሳ ከአንበሳ ጋር ወፎች ከወፍ ጋር የሚያደርጉት ዝምድና ኢንትራስፔሲፊክ ኢንተራክሽን ይባላል ማለት ነው። ኢንተርስፔሲፊክ ኢንተራክሽን ማለት ደግሞ ዚስ አር ዘ ኢንተራክሽን ቢትዊን ዋን ግሩፕ ኦፍ ስፒሽስ ዊዝ ዘ አዘር ግሩፕ ኦፍ ስፒሽስ ዋን ግሩፕ ኦፍ ስፒሽስ ዊዝ ዘ አዘር ግሩፕ ኦፍ ስፒሽስ ፎር ኤ ቫሪየስ ነምበርስ ኦፍ ፐርፐዝ ለተለያዩ ጥቅሞች አገልግሎቶች። ሃይና ኤንድ ላዮን ሃይና ኢዝ ዋን ግሩፕ ኦፍ ስፒሽስ ኤንድ ላዮን ኢዝ ዘ አዘር ግሩፕ ኦፍ ስፒሽስ ሶ ዘ ኢንተራክሽን ቢትዊን ሃይና ኤንድ ላዮን አር classified under interspecific interaction of the organism. Look from the figure, the lion and hyena interact to get meat. ያያችሁት so these are interspecific interaction። ቀጣይ ምን ፕሪዳተር ወይም ደግሞ አዳኝ የምንለው ፕሪዳተር አኒማልስ ላይክ ሃይና ፊድ ኦን አዘርስ animals prey like cow። ስለዚህ ፕሪዳተር የሚለው ነገር አዳኝና ታዳኝ ማለት ነው። ስለዚህ ጅብ ያድናል፣ ላም ደግሞ ትታደናለች ማለት ነው። ፕራይ ኤንድ ፕሬዳተር። ቀጣዩ ሲምባዮሲስ ነው። ሲምባዮሲስ ደግሞ ኦርጋኒዝሞች ባዮሎጂካሊ ያላቸው ኢንተራክሽን ያላቸው አሶሲዬሽን ያላቸው ዝምድና ያላቸው ተደጋግፎት ምን ይመስላል የሚል ነው። ኤኒ ታይፕ ኦፍ ባዮሎጂካል አሶሲዬሽን ቢትዊን ቱ ኦርጋኒዝምስ ዛት ኢንተራክት ዘ አሶሲዬሽን ኩድ ቢ ቤኔፊሻል ቱ ቦዝ ሁለቱም ተጠቃሚ ቤኔፊሻል ቱ ቦዝ ቤኔፊሻል ቱ ዋን ዊዛውት ቤኔፊቲንግ ኦር ሃርሚንግ ዘ አዘር
አንዱ ተጠቃሚ ነው፣ አንዱ ሳይጎዳ ሳይጠቀም። ሌላኛው ደግሞ ቤኔፊሻል ቱ ዋን ኤንድ ሃርሙፉል ቱ ዘ አዘር፣ አንዱ ተጠቃሚ ነው፣ ሌላኛው ደግሞ ተጎጅ የሚሆንበት ማለት ነው። ዜር አር ዲፈረንት ታይፕስ ኦፍ ሲምባዮሲስ ኦር ባዮሎጂካል ኢንተራክሽንስ ዚስ ኢንክሉድ ሙቹዋሊዝም፣ የተለያዩ ባዮሎጂካል ኢንተራክሽን ወይም ደግሞ ሲምባዮሲስ አሉ። የመጀመሪያው ሙቹዋሊዝም ነው፣ ተደጋግፎት ዘ ሪሌሽንሺፕ ኢን ዊች ቦዝ ኦርጋኒዝምስ አር ጌት ቤኔፊትድ፣ ሁለቱም ኦርጋኒዝሞች ምንድን ናቸው? ተጠቃሚ ናቸው። ኤንድ ኢት ኢዝ አን ኦብሊጋተሪ ሪሌሽንሺፕ፣ ያላቸው ቅርርቦች ወይም ደግሞ ዝምድናቸው ደግሞ ግዴታ ነው መሆን ያለበት። ኤግዛምፕል ፈንጌ ኤንድ አልጌ፣ የፈንጌ ኤንድ አልጌ ሪሌሽን ኢዝ ኮልድ ሙቹዋሊዝም። ፈንገስ ዳይጀስትስ ዲድ ቦዲ ቱ ሪሊዝ ኬሚካልስ ኤንድ አልጌ ዱ ፎቶሲንቴሲስ። ፈንገስ ዳይጀስትድ የሆኑ የሞቱ እንስሳትን በኬሚካል መልክ ሲያስወግድለት፣ ይሄኛው አልጌ ደግሞ ይሄን የተወገደውን ኬሚካል በመጠቀም ምን ይሰራል? ፎቶሲንቴሲስ ይሰራል ማለት ነው፣ ምግብ ያዘጋጃል። ስለዚህ ዚስ አር የሙቹዋሊዝም ኢንተራክሽን ብለን እንናገራለን። ሙቹዋሊዝም ኢንተራክሽን። ቀጣይ ኮመንሻሊዝም ነው። ኢን ዚስ ሪሌሽንሺፕ ዋን ኦርጋኒዝም ኢዝ ጌት ቤኔፊትድ ዋይል ዘ አዘር ኢዝ ናይዘር ቤኔፊትድ ኖር ሃርምድ። በዚህ ደግሞ ኮመንሻሊዝም በሚባለው ደግሞ አንደኛው ኦርጋኒዝም ተጠቃሚ ነው፣ ሌላኛው ደግሞ አይጠቀምም፣ አይጎዳም። ኤግዛምፕል ቢግ ትሪ ኤንድ ኤፒፋይትስ ኤምበር። ለምሳሌ ትልልቅ ዛፎች ላይ ተቀጥዬ እንደ ሀረግ መሰል ነገሮች አሉ። ስለዚህ እነዚህ ተቀጥዬዎች ተጠቃሚ ናቸው። ትልልቁ ዛፎች ግን ምንም አይነት ጉዳት አይደርስባቸውም። ምንም እነዚህ ስላሉ የሚጠቀሙት ነገር የለም። ስለዚህ ዘ ኤፒፋይትስ አር ቤኔፊትድ ኤንድ ዘ ቢግ ትሪ ኢዝ ናይዘር ቤኔፊትድ ኖር ሃርምድ ብለን እንናገራለን ማለት ነው። ቀጣዩ ፓራሳይቲዝም ነው። ይሄ ደግሞ ጥገኝነት ማለት ነው። ዘ ሪሌሽን ኢን ዊች ዋን ኦርጋኒዝም ኢዝ ቤኔፊትድ ኦር ዘ ፓራሳይት ኢዝ ቤኔፊትድ ኤንድ ዘ አዘር ኢዝ ሃርምድ ኦር ሆስት፣ የሚጎዳው ደግሞ ሆስት ይባላል ማለት ነው። ዲስ ዘ ሪሌሽን ቢትዊን ሁማን ኤንድ ታፕዋርም ኤንድ ሁማን፣ ዘ ሁማን ኢዝ ሃርምድ ኤንድ ዘ ታፕዋርም ኢዝ ቤኔፊትድ። ሶ ዚስ ታይፕ ኦፍ ሪሌሽን ኢዝ ፓራሳይቲዝም ብለን እንጠራዋለን ማለት ነው። ሉክ ፍሮም ዘ ፊገር። ሌላኛው ደግሞ ፕሮቶኮፕሬሽን ነው። ዘ ሪሌሽንሽፕ ኢን ዊች ቦዝ ኦርጋኒዝምስ አር ቤኔፊትድ በት ኢት ኢዝ ኖት ኦብሊጋተሪ ሪሌሽንሽፕ፣ ሁለቱም ኦርጋኒዝሞች ተጠቃሚ ናቸው፣ ነገር ግን ይሄን ሪሌሽን ወይም ይሄ ዝምድና በሁለቱም ግዴታ አይደለም። ኤግዛምፕል ቢትዊን ቲዝ ክሊኒንግ በርድስ ኤንድ ክሮኮዳይል። ስለዚህ ከዚህ ላይ እንደምንመለከተው ክሮኮዳይል እና ቲዝ ክሊኒንግ በርድ፣ ወፍ፣ የክሮኮዳይል ጥርስ የምታጸዳ ወፍ አለች። ስለዚህ ምንድነው አንድ ክሮኮዳይሉ ጥርሱ ይጸዳለታል በወፏ፣ እንደገና ደግሞ ወፏ ደግሞ ከዚህ ምግብን ታገኛለች። ስለዚህ ይህ አይነት ሪሌሽንሽፕ ፕሮቶኮፕሬሽን ይባላል ማለት ነው። ግን ግዴታ አይደለም፣ ወፏ መኖሯ ግዴታ አይደለም የክሮኮዳይልን ጥርስ ለማጽዳት። ነገር ግን የእሱ መኖር ራሱ ለወፏ የዚህን ያክል ብዙም ግዴታ አይደለም ማለት ነው። ስለዚህ ኢትስ ኖት ኦብሊጋተሪ ሪሌሽንሽፕ ብለናል። ቀጣዩ ኮምፒቲሽን፣ ቱ ፖፑሌሽንስ ኮምፒት ፎር ሪሶርስ indirectly by efficient exploitation or directly by physical force. In this both populations are harmed. Example ስፖርትማን። ሁለቱም ምንድን ናቸው? ተወዳጆች ናቸው። እነዚህ ፖፑሌሽን ኮምፒት ፎር ሪሶርስ፣ የሆነ ነገር ለማግኘት
ቀጥተኛ ባልሆነም ሆነ ኢንዳይሬክትሊ ባይ ኤፊሽንት ኤክስፕሎይቴሽን ኦር ዳይሬክትሊ ባይ ፊዚካል ፎርስ አካልን በመጠቀም አካላዊ ኃይልን በመጠቀም ሊሆን ይችላል። ስለዚህ ሁለቱም ኦርጋኒዝሞች ሃርምድ ናቸው ማለት ነው። ኤግዛምፕል ስፖርትስ ማን። ቀጣዩ እና የመጨረሻው አባዮቲክ ኮምፖነንት ወይም ደግሞ ነን ሊቪንግ ኮምፖነንት ህይወት የሌላቸው አካላት በስርዓተ ምህዳር አር ዘ ፊዚካል ኦር ነን ሊቪንግ ዛት ካን አፌክት ዘ ሊቪንግ ኮንዲሽንስ ኦፍ ኤ ጊቨን ኢኮሲስተም ሳም ኦፍ ዚስ ኮምፖነንትስ አር ዋተር፣ ሰንላይት፣ ኤር፣ ሶይል፣ ቴምፕሬቸር፣ ላንድ ቶፖግራፊ ኤንድ አዘርስ። እነዚህ አጠቃላይ ምንድን ናቸው? አባዮቲክ ኮምፖነንት ናቸው ማለት ነው። ዋተርን ስንመለከት ኢዝ ሞስት ኢምፖርታንት ኮምፖነንት ኦፍ አን ኢኮሲስተም ኢት ሰርቭስ አስ ኤ ሃቢታት እንደ መኖሪያነት ያገለግላል። ሶርስ ኦፍ ድሪንኪንግ እንደ መጠጥነት ኤንድ ፎር ኢሪጌሽን ፐርፐዝ ኢን ፋርሚንግ አክቲቪቲስ ለመስኖ ስራን ለማካሄድ ያገለግላል ማለት ነው። ቀጣዩ ሰንላይት ነው። ኢዝ ዘ ፕራይመሪ ሶርስ ኦፍ ኢነርጂ ፎር ኦል ላይፍ ለሁሉም ህይወት ላላቸው ነገሮች የመጀመሪያው የኢነርጂ ወይም ደግሞ የጉልበት ምንጭ በመሆን ያገለግላል። ዘ ፕሮሰስ ኦፍ ፎቶሲንቴሲስ ባይ ኤ ግሪን ፕላንት ኢት ዩዝድ ፎር ፕሮሰስ ኦፍ ፎቶሲንቴሲስ ፎር ኤ ግሪን ፕላንት ይላቸዋል። ቀጣዩ ማን ነው? ኤር ኢዝ ዘ ኮምቢኔሽን ኦፍ ዲፈረንት ኮምፖነንትስ ኦፍ ጋዝ ላይክ ኦክሲጅን፣ ካርቦን ዳይኦክሳይድ፣ ዋተር ቫፐር ኢቲሲ አር ዘ ኮምፖነንትስ ኦፍ ኤር። ቀጣዩ ሶይል ነው። ዊች ሜንሊ ኮንትሮል ዘ ግሮዝ ኦፍ ቬጂቴሽንስ ባይ ኢትስ ፈርቲሊቲ ፒኤች ሌቭል ኤንድ አዘር ዘ ዲተርማይንስ ዘ ዲስትሪቢዩሽን ኦፍ ላይፍ ኢን ዘ ኢኮሲስተም። ስለዚህ ምን ያደርጋል? የህይወት በስነ ምህዳር ውስጥ ያለ ህይወት ያላቸው ነገሮችን ስርጭትን ይወስናል። እንደገና ደግሞ ዛፎች እንዲያድጉ አትክልቶች እንዲያድጉ የሚያደርግ ነው። እድገታቸውንም ይቆጣጠራል። ምክንያቱም ፒኤች ቫሊዩ እና ለምነቱ በራሱ እንዲቆጣጠር ያደርገዋል ማለት ነው። ቴምፕሬቸርስ ኢት ሜይ ቢ ሃየር ፎር ሳም ኦርጋኒዝምስ ኤንድ ሎወር ፎር ዘ አዘር ኦርጋኒዝምስ ሶ ግሬትሊ አፌክትስ ኦርጋኒዝምስ ዲስትሪቢዩሽን። የቴምፕሬቸርም የኦርጋኒዝም ዲስትሪቢዩሽን ወይም ደግሞ አካላት ስርጭታቸውን የሚወስን ነው ማለት ነው። ለምሳሌ ሃየር ቴምፕሬቸር ባለበት አካባቢ ብዙም ኦርጋኒዝሞች አይኖሩም። ሎወር ቴምፕሬቸር ባለበት አካባቢ እንዲሁ። ስለዚህ መጠነኛ ወይም ሬጉሌት ቴምፕሬቸር ሊኖር ይገባል ማለት ነው። ኤፍ ላይ ላንድ ቶፖግራፊ which may be arrangements of land is affects the ecosystem ብለናል። አሁን የመጨረሻው ጥያቄዎች ናቸው። choose the correct answer from the given alternatives። የመጀመሪያው ጥያቄ ምንድን ነው? Plank is used to source of food for plants. Soil, temperature, topography, all source of food. Soil is the answer A. Which one is not abiotic? Temperature, water, plant። እነዚህ ነገሮች ምንድን ናቸው ማለት ነው? ቴምፕሬቸር፣ ዋተር፣ ፕላንት ዲኦል ይላል። ስለዚህ ፕላንት ኢዝ ሊቪንግ ኦር ባዮቲክ ኮምፖነንት ሲ ይሆናል ማለት ነው። The students compare with other students in question and answers in order to get awards. Then this is what type of interaction? ስለዚህ ኮምፒቴሽን የሚለው ይሆናል። ቢ ኮምፒቴሽን። All types of animals can grouped into two blank አውቶትሮፍስ፣ ዲኮምፖዘርስ፣ ዲነን ሄትሮትሮፕስ። ስለዚህ አውቶትሮፕ ምግብ ሄትሮትሮፕስ በመባል ይጠራሉ ማለት ነው። ሄትሮ ኦል ታይፕስ ኦፍ አኒማልስ አር ሄትሮትሮፕስ። አምስተኛ ዘ ኢንተራክሽን ቢትዊን ካት ኤንድ ራት ኢዝ ኮልድ ፓራሳይቲዝም፣ ሙቹዋሊዝም፣ ኮመንሻሊዝም፣ ፕሬዳተር። ስለዚህ ፕሬዳተር ነው፣ አዳኝና ታዳኝ ናቸው ማለት ነው። ስለዚህ እስካሁን ስለተከታተላችሁ
ከልብ አመሰግናለሁ። አሁንም ቻናሉን ላይክ፣ ሸር እና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ተባበሩ። ባይ ባይ። ቸር ሰንብቱ።